በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰሞነ ሕማማት። የተዋሕዶ ልጆች በዓለም ሁሉ የሞላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለዚች መከራውን ለምናስብባት ሳምንት በሰላም በጤና ደረሳችሁ። የእግዚአብሔር ቤተሰቦች አንዳንድ ጊዜ አንዳንድ የሚያደናግሩ ሰዎች በሰሞነ ሕማማት እንደዚህ አይደረግም እያሉ ብዙ መላምልት ይሰጡታል ማለት ነው። ነገር ግን በሰሞነ ሕማማት የሚደረጉትና የማይደረጉት ነገሮች ብዙ ቢሆኑም ባይሆኑም ዋናው ነገር ግን የቀኖችን ስያሜ ማወቅና በቀኖቹ ምን ተሰሩ ምን እንስራ ብለን ማሰብ ነው ያለብን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች በዚህ በሰሞነ ሕማማት በስድስት ቀኖች ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራቸው? ሌላ ነገርስ ምንድነው የደረሰበት? መከራውስ ሁሉ ነገር የተፈጸመበት መከራ የተደረገበት ስለሆነ ለኛ ሲል መስዋዕትነት የተከፈለልን ስለሆነ ክርስቶስ መከራ ለኛ መከራ የኛን በመስቀል ላይ መከራችንን የተሸከመልን በዚህ ሰሞን በተደረገ ምክር አይሁድ ነው። ስለዚህ የእግዚአብሔር ቤተሰቦች ይህንን የሰሞነ ሕማማትን የቀኖችን እያንዳንዱ ስያሜ ነግራቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራ ሕማም በጽኑ እንድናከብረው አባቶቻችን ሐዋርያት ከዛም ደግሞ አበው አባቶቻችን አሁንም ያሉት አስከትለውት ይኖራል፣ እስከ ዓለም ፍጻሜም ይኖራል። የእግዚአብሔር ቤተሰቦች አንዳንድ ጊዜ ሰዎች ስለሚያደናግሩን እኛም በየቀኖቹ ከሰኞ እስከ ቅዳሜ ድረስ ምን ተፈጸሙ ተብለን ስንጠየቅ መልስ እናጣለን። ስለዚህም ለዚህ መልስ ይሆናችሁ ዘንድ ሰኞ ዕለት መድኃኔዓለም ኢየሱስ ክርስቶስ በለስን የረገመበት ቀን ነው። ለዚህም ታዲያ ሰኞ ዕለት መርገመ በለስ የተፈጸመበት ሰኞ ይባላል። በዚህ ዕለት ጌታችን ከቤታንያ ሲወጣ ተራበ። ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብም በለሲቱ ግን ፍሬ አልነበረባትምና በዛ ሰዓት ያችን በለስ ሲረግማት ወዲያውኑ ደረቀች። ከዛ በኋላ ምንድነው ያላት? ሲረግማትም አንቺ በለስ ፍሬ የለብሽምና ከዘላለም ፍሬ አይኖርብሽ ሲላት ወዲያው ደረቀች ማለት ነው። ስለዚህ የዚህ ምሳሌው እኛም ኦርቶዶክሳውያን ሰሙን ዘን ምን ፍሬ ወይም ደግሞ ንስሐ ሳንገባ እስከወደሙ ሳንቀበል መልካም ስነ ምግባር ሳይኖረን ከኖርን ለዚህች በለስ እንረገማለን ማለት ነው። ከዚህ መርገም እግዚአብሔር አምላክ ይጠብቃል። ስለዚህ ለዚህም ደግሞ ማስረጃ መጽሐፍ ቅዱስ ስላለን ማርቆስ 11 ምዕራፍ 11 ቁጥር 14 ላይ ያለውን ማንበብ ትችላላችሁ ማለት ነው። ማክሰኞ ዕለት ደግሞ የጥያቄ ቀን ይባላል። የጥያቄ ቀን የተባለበት ምክንያት ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ሹመትንና ስልጣንን የሰጠ ጌታ በምን ስልጣን ይህንን ታደርጋለህ ብሎ የሚጠይቀው ሰው የለምና ማቴዎስ 21 ቁጥር 23 ላይ በተጻፈው በዛስ በስልጣኑ መሰረት ሁሉን ያደርጋልና መድኃኔዓለም ኢየሱስ ክርስቶስ በዛ በማክሰኞ ዕለት የጥያቄ ቀን ይባላል። ምን ታደርጋለህ በዚህ ቀን በምን ስልጣን ነው የምታደርገው ሲሉት አይሁድ እሱ ደግሞ መድኃኔዓለም ኢየሱስ ክርስቶስ እንደነገርኳችሁ በማቴዎስ 21:23 ላይ ያለውን መልሶላቸዋል ማለት ነው። ሲቀጥልም ደግሞ ሉቃስ 21:28 ያለውን ነግሯቸዋል። በዛ ላይ ሄዳችሁ ማንበብ ትችላላችሁ መጽሐፍ ቅዱስን። ማርቆስ 12:2ንም እንደዚሁ ማንበብ
ትችላላችሁ ማለት ነው። ስለዚህ ምንድነው ማለት ነው? መጽሐፍ ቅዱሳዊ ነው ማለት ነው። የጥያቄ ቀን ማክሰኞን ስናከብር የክርስቶስን መከራ ስናስብ ማክሰኞ ዕለት ይህ እነዚህን ጥቅሶች ጠቅሳችሁ ለሚጠይቋችሁ ሰዎች መልስ መስጠት ትችላላችሁ ማለት ነው። ረቡዕ ዕለት ደግሞ ምክረ አይሁድ ይባላል። ምክረ አይሁድ የተባለበት ምክንያቱም ረቡዕ ዕለት ወይም ሮብ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል ማለት ነው። ተመልከቱ የእግዚአብሔር ቤተሰቦች፣ ዛሬም አንዳንድ ጊዜ ክፉ ሰዎች ሰዎችን ሊያጠፉ መልካም ሰዎችን ሊያጠፉ ሲፈልጉ ወይም ደግሞ ለምሳሌ በተዋህዶ እምነት ላይ ያለውን ክፉ ምክር የሚመክሩት ሰዎች ተደብቀው ነው የሚገርማችሁ። በአጋድ አይደለም ወይ ደግሞ በግልጽ አይደለም የሚናገሩት። አሁን ዛሬ ቤተክርስቲያን ስትቃጠል የተለያየ ነገር አማናውያን ሲገደሉ ስናያቸው ይሄ በድብቅ የተሰራ ምክር ስላለ ነው፣ ለሰው ግልጽ ሆኖ ስላላየ ነው እንጂ በጣም ስለ ቤተክርስቲያን ተመክሮባት ለማጥፋት ተወስኖባት ነው ያለ ማለት ነው። ስለዚህ ይህንንም ክርስቶስን ለማጥፋት ሲፈልጉ ምክረ አይሁድ ወይም ደግሞ አይሁድ መክረው እሱን ለማጥፋት ይሁዳ ጋር ተስማምተው ገንዘብ ከፍለው ለሱ ለይሁዳ በ30 ብር የሚሸጥላቸው የተስማሙበት ቀን ነው ማለት ነው። ይሄ ረቡዕ ዕለት ማለት ነው። ለዚህም ደግሞ ማስረጃ ሉቃስ 22 ቁጥር 1 እስከ 6 ያለውን ማንበብ ትችላላችሁ ማለት ነው። ስለዚህ የተዋሕዶ ልጆች ሁላችንም እያንዳንዳችን በየዕለቱ የሚደረጉትን ነገሮች ሁሉ ማወቅ አለብን ማለት ነው። ለዚህ ደግሞ ሌላም ጥቅሶች አሉ። ማቴዎስ 26 6 እስከ 7 ያለውን ማንበብ ትችላላችሁ። ማርቆስም 14 9 ያለውን ማንበብ ትችላላችሁ የተዋሕዶ ልጆች። ምክንያቱም ቤተክርስቲያን እንዲሁ ከፋን ዝም ብላ አንስታ ከሜዳ ላይ አንስታ የምታከብረው በዓልም የምታከብራቸው ቀኖች የሉም። የእግዚአብሔር ቀኖች መድኃኔዓለም ስራ የሰራባቸውን ቀኖች ቅዱሳን የተወለዱበትን የከበሩበትን ቀን ታከብራለች። ይህም ደግሞ በሰሞነ ሕማማትም የምታደርገው ቤተክርስቲያን ከመጽሐፍ ቅዱስ ውስጥ አውጥታ ስርዓት ሰርታ ነው የምታከብራቸው ማለት ነው። ስለዚህ የተዋሕዶ ልጆች ሁላችንም እንዳንደነጋገር እውነታና እውነት የሆነ ነው። ሐሙስ ዕለት ደግሞ ጸሎተ ወይም ደግሞ የጸሎት ቀን ጸሎተ ሐሙስ ይባላል። ተመልከቱ ጸሎተ ሐሙስ ይሄ ቀን ደግሞ በጣም ታላቅ ምስጢር የተገለጸበት ዲያብሎስ ጠላታችን የተሸነፈበትና ለዘላለም ሊነቅለው የማይችል ያጠፋው የማይችል ስርዓት የተሰራበት ስጋው ደግሞ መድኃኔዓለም ኢየሱስ ክርስቶስ ሐዋርያትን ሰብስቦ እንኩ ይሄ ለእናንተ ስለ ሰው ልጅ ስለ አዳም ሲል የተቆረሰው ቅዱስ ሥጋዬ ነው እና እነሆ ይሄን ብሉት። ወይ ምሳሌም አላለም። የሚገርመው ይሄ ምሳሌ ነው አላለም። የሚገርመው ነገር ምሳሌ ነው ሳይሆን እንኩ ይሄ ስለናንተ የሚቆረስ ቅዱስ ሥጋዬ ነውና ብሉት ለዘላለም ሕይወት ታገኛላችሁ። ይሄ ደግሞ ስለ አዲስ ኪዳን ወይም ደግሞ ስለ ዓለም ፍጻሜ እስከ ዓለም ፍጻሜ ድረስ የሚቀደው ክቡር ደሙና የሚቆረሰው ቅዱስ ሥጋዬ ነውና እንኩ ይሄንን በሉ ይሄንን ብሉ ይሄን ጠጡ ብሎ የሰጠበት ዕለት ነው ማለት ነው። ስለዚህ የተዋሕዶ ልጆች ለዚህም ደግሞ አብረውት የነበሩት ሐዋርያት እንዴት ታደርጋለህ ብለው አልጠየቁት። ስርዓቱን ብቻ ተቀበሉ እሺ ብለው ማለት ነው ሐዋርያት አባቶቻችን። ስለዚህ ለዚህም ደግሞ መጽሐፍ ቅዱስ ጥቅስ መቼም ጥቅስ ሆነና የዘመኑ መናፍቃን የሚፈልጉት ማቴዎስ 26:36 ያለውን ማንበብ ትችላላችሁ። እነሱን የሚጠይቋችሁ መልስ መስጠት ትችላላችሁ ማለት ነው። ሲቀጥልም ደግሞ በዮሐንስ ወንጌል ምዕራፍ 13 ቁጥር 3 እስከ 10 ያለውን ወይም ደግሞ እስከ 11 ያለውን ማንበብ ትችላላችሁ። ለሚጠይቋችሁ ይህን መልስ መስጠት ትችላላችሁ። ማቴዎስ 26 እስከ 29 ያለውን ማንበብ ትችላላችሁ። ሲቀጥል ሉቃስ ደግሞ 22:20 ያለውን የአዲስ ኪዳን ቅዱስ ሥጋና ክቡር የተሰጠበት መድኃኒት የሰጠበት በዚህም ቦታ ላይ ማግኘት ትችላላችሁ ማለት ነው። ዮሐንስ ወንጌል አሁንም 15:15 ላይ የነጻነት ሐሙስ ይባላል። ይሄ ቀን ነጻነታችን ያገኘንበት
ንስሐ ገብተን ሥጋው ደግሞ የምንቀበልበትን ስርዓት የተሰራበት የሕይወት ቀን ናት ሐሙስ። እንደውም አንዳንድ ጊዜ በተለምዶ ሐሙስ የቀን ቅዱስ የሚባል ነገር አለና ሐሙስ የተለየች ናት። መድኃኒዓለም ኢየሱስ ክርስቶስ መከራውን ሁሉ የገለጸበት ይሄ እስከ ዓለም ፍጻሜ ድረስ ሥጋዬን ደሜን ጠጡ ብሎ የሰጠበት ዕለት ቀን ስለሆነች በቃ ቅዱስ ሐሙስ እውነትም ቅዱስ ናት። በቃ የተቀደሰች ዕለት ናት ማለት ነው። ዓርብ ዕለት ደግሞ የስቅለት ዕለት ነው። ያው ግልጽ ስለሆነ ሁላችንም ኦርቶዶክሳውያን የሆነ ሁሉ ወጥቶ ወደ ቤተክርስቲያን ሄዶ ያው ቀራንዮ ማለት ስለሆነች ቤተክርስቲያን ሄዶ በቀራንዮ የሰገደበት ክርስቶስ መስቀል ላይ ተሰቅሎ መከራ እንደተቀበለን ሁሉ አቤቱ ላንተ ስግደት ይገባል፣ ላንተ ምስጋና ይገባል እያልን ምን ሰግድበት ዕለት ዕለተ ዓርብ ነው። እንግዲህ የተዋሕዶ ልጆች ዕለተ ዓርብ በተለይ ዕለተ ዓርብ ታሪክ ሁላችሁም ስታስቡት በጣም የሚገርም ክርስቶስ ወይም እግዚአብሔር ለሰው ልጅ ያለው ፍቅር ለማንም ያላደረገውን ለሰው ልጅ ብቻ የገለጸው። ለምሳሌ ሰማይና ምድር አሉ ብዙዎቹ ፍጥረቶች፣ ለነሱ አልሞተም። የሞተው ለማን ነው ካላችሁ ለሰው ነው። ለምሳሌ አሁን ሰማይና ምድርን ሲፈጥር ለሰው ነው የፈጠረለት። መላእክትንም ሲፈጥር ለሰው ነው የፈጠረለት። እግዚአብሔር ሁሉም ነገር የፈጠረልን ለኛ ነው። ስለዚህ ደግሞ አሁን ፈጥሮ እንኳን አልበቃው ሲል ሁሉም ነገር አድርጎልን ሕይወትን ሰጥቶን አልጠግብ ብሎ የፍቅሩን ብዛት የገለጸበት የዕለተ ዓርብ የመስቀሉ ነገር ሁልጊዜም ቢሆን ከአንድ ኦርቶዶክሳዊ ሊጠፋ አይችልም፣ አይገባውም። ይህን የረሳ ኦርቶዶክስ ነኝ ሊል አይገባም። ስመ ክርስትናን ብቻ ይዞ ዝም ብሎ ቁሞ የሚጎዛጎዝ እንደዚህ እንደ ቄጠማ ወይም ደግሞ ባህል ላይ እንዳለ ቄጠማ ካልሆነ በስተቀር ይሄ ክርስቲያን ሊሆን አይችልም ማለት ነው። የተዋሕዶ ልጆች የመስቀሉን ፍቅር የረሳ ሰው ሁል ጊዜ ቢሆን ሰው ሊሆን አይችልም። ምክንያቱም የመስቀሉ ፍቅር እኮ ተመልከቱት፣ ማንም ሊከፍለው የማይችል እናት አባት ይወልዱናል እንጂ እነሱን ነፍስ መሰለኛ አይችሉም። እሱ ግን ይውላችሁ እሱ ሞቶ የሱን ነፍስ ለኛ ሕይወት የኛን ሞት እሱ ሞቶ ለኛ ግን ሕይወት ሰጠን። እሱ ተሰቅሎ እኛን ከስቅላት አወረደን። እሱ ተጠምቶ እኛን አጠጣን። እሱ ተርቦ እኛን አበላን። ምን ያላደረግልናል? በመስቀል ላይ ያልተከፈለ እናቱን ሰጠን። እስኪ ተመልከቱ፣ ቅዱሳን ሐዋርያትን ሰጠን። በመስቀል ስር ዲያብሎስን አስሮ ቀጥቅጦ እንጦሮጦስ ሲሆን አወረደልን። የነጻነት ዓላማ መስቀል ተሰጠን፣ ድል መንሻ ማለት ነው ተዋሕዶ ልጆች። ስለዚህ ይህንን ሁሉ ያደረገልን እግዚአብሔር ምን ቢያገኝ ከኛ ምን ጥቅም ያገኝ ብንል ምንም፣ እንዲሁ በፍቅር ብቻ ነው የወደደን። ሌላ ነገር የለውም። እሱ ሁልጊዜ ከኛ የሚፈልገው እሱ ምስጋና ነው። ደግሞ ምስጋናውም ደግሞ በመታደስ ሳይሆን በፍቅር ካልሆነ በሱ ፊት ከንቱ ነው። ምክንያቱም እንደ እግዚአብሔርን ቤት ሳላመልከው ምናምን ይሄውን አለ አይደል በውስጣችን ትዕቢት ተሞልተን የምንልበት ያ ከንቱ ነው፣ ከንቱ ውዳሴ ነው። ዝም ብላችሁ ሰው እንዲያያችሁ ወይ ደግሞ ቤተክርስቲያን እኮ አለ ደም ብሎ ሰው ይወቅሰኛል ብላችሁ ቤተክርስቲያን የምትሄዱ ከሆነ ያ ከንቱ ነው። ከልባችሁ ወዳችሁት ፍቅሩን እያሰባችሁ መከራውን እያሰባችሁ ለቤተክርስቲያን ስትሄዱ ግን ምን ይሆናል? ሕይወት ይገኝበታል ማለት ነው። ስለዚህ የተዋሕዶ ልጆች የዕለተ ዓርብን ነገር ብንናገረው ስለማያልቅ ዝም ብዬ እኔም እንደጀመርኩት የዕለተ ዓርብን መጽሐፍ ቅዱሳዊ ቃል ልንገራችሁ። ማቴዎስ 27:35 የስቅለትን ዓርብ ዕለትን የተሰራደንን ወይም ደግሞ የተሰጠንን ሕይወት የሚናገር መጽሐፍ ቅዱስ ክፍል ስለሆነ እሱ ማንበብ ትችላላችሁ። የተዋሕዶ ልጆች ይህንን መጽሐፍ ቅዱስ ክፍል ስታነቡት መድኃኒዓለም ከመስቀሉ ስር እንግዲህ ዮሐንስ ወንጌል ምዕራፍ 19 አካባቢ ላይ ሄዳችሁ መጨረሻ ስታነቡት መድኃኒዓለም ኢየሱስ ክርስቶስ ከመስቀሉ ስር እመቤታችን ድንግል ማርያምን በቅዱስ ዮሐንስ አማካኝነት ሰጥቶናል። ከዛ ከመስቀሉ ስር ማለት ነው። በማቴዎስ ወንጌል አሁን እንደነገርኳችሁ መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጁ ሁሉ ቤዛ ሆኖ በዕለተ ዓርብ በመስቀል ላይ ተሰቅሎ የዋለበት ዕለት ነውና ማቴዎስ 27 ቁጥር 35 የስቅለተ ዓርብ
ይባላል። መልካሙ ዓርብ ይባላል። መልካም ዓርብ ማለት ነው። የተባረከ ለሰው ልጆች ነፃነት አርማ የተተከለበት ክቡር መስቀል የተተከለበት መድኃኒዓለም ኢየሱስ ክርስቶስ ሰማይና ምድር የጨለሙለት፣ ጨረቃ የደማችለት፣ ከዋክብት የረገፉለት፣ መላእክት በግብፅ የተነጠፉለት በዕለተ ዓርብ ነው የእግዚአብሔር ቤተሰቦች። ስለዚህ ዕለተ ዓርብ እንግዲህ በዚህች ዕለት ታምራት ሁሉ የተደረገበት ስለሆነ ዕለተ ዓርብ የስቅለተ ዓርብ ወይም ደግሞ የጌታችን የኢየሱስ ክርስቶስን ታምራት አይተው አይሁድ እንኳን ደንግጠው ነበር በሰዓቱ። ግን ዙረው ደግሞ ዋሹ። ውሸትን መቼም ለውሸት የታደሉ ናቸውና ሰይጣን አድሮባቸውና ዋሽተው ግን እሱን ስቅለቱን ወይም ደግሞ መቃብር ውስጥ ቀበር ነው ከዚህ በኋላ ወታደር አስቀምጠናል ብለው እንግዲህ እንደምታውቁት የትንሣኤ ዕለት ደግሞ ትንሣኤውን እንናገራለን እግዚአብሔር ዛሬ ደርሰን። ስለዚህ በትንሣኤ ዕለት ደግሞ እግዚአብሔር ይፈቅድ እንናገራለን የዛን ጊዜ። ስለዚህ ደግሞ ቅዳሚትን ደግሞ እንናገር። ቅዳሚት ደግሞ ወይም ደግሞ ቅዳሜ ዕለት ስዑር ይባላል። እንግዲህ ስዑር ትባላለች የተሰወረች። እንግዲህ በድሮ ጊዜ ቀዳሚት ሰንበት ትባላለች። እቺ በብሉይ ኪዳን ጊዜ በዚህች ዕለት ነበረ ሁሉም አርፈው የሚውሉባት ስራ የማይሰራባት እግዚአብሔር አምላክም ዓለምን ፈጥሮ ያረፈባት ስለሆነች እስራኤላውያን ወይም ደግሞ በዛ ዘመን ያምኑ የነበሩ ሰዎች በብሉይ ኪዳን የነበሩ ሰዎች በዚህች ዕለት ስራ አይሰሩም፣ አርፈውባት ይውሉ ነበር። እግዚአብሔርም ዓለምን ፈጥሮ ያረፈባት ቀን ናት ማለት ነው። ይህችኛይቱ አሁን የሆኗ ግን የአዲስ ኪዳኗ ደግሞ ስናስባት ስዑር ትባላለች። ይህች ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም እንግዲህ ተመልከቱ፣ በጾም ትታሰባለች ማለት ነው። ለምን መድኃኒዓለም ኢየሱስ ክርስቶስ እንግዲህ 9 ሰዓት ዓርብ ለ9 ሰዓት ከመስቀል ላይ አውርደው ከመስቀሉ ካወረዱ በኋላ ተቀብሮ ነበረ። 3 ቀን 3 ሌሊት በመቃብር አድሮ ነበርና የተነሳው። ስለዚህ በዕለተ ቅዳሜት ትጾማለች። ያቺ ስዑር ቅዳሜት ትባላለች። በዛች ዕለት ደግሞ ካህናቱ ለምእመናን ለዓለም ለምለም ቄጤማ የሚያድሩበት ዕለት በመሆኑ ለምለም ቅዳሜም ትባላለች ማለት ነው። ምእመናንም ይህንን ለምለም ቄጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል ማለት ነው። ስለዚህ እናስረዋለን። ራሳችን ላይ አስረን ያው ሰላሙን ነው። ለምሳሌ አሁን ኖህ በኖህ ዘመን ጊዜ ከሰማይ ከምድርም የነፍር ውሃ ወይም ደግሞ የፈላ ውሃ ወርዶ በዛ ዘመን ህዝቡን ወይም ደግሞ የነዛን ሰብአ ሰገላት ክፉ ሰዎችን ካጠፋ በኋላ በዛ ሰዓት የሆነው ምን ነበረ? ቁራ ልኮት ቁራው ያመጣለት ነገር ስለሌለ በዛው ጣፍቶ ቀረ። ያ ጥቁር አሞራ ወይም ደግሞ የቁራ መልእክተኛ እንደምንለው ማለት ነው። ግን እርግብን ሲልካት በአፏ ቄጠማ ይዛ መታ ነበር ማለት ነው። ስለዚህ ቄጠማው እኛም ከግንባራችን ወይም ደግሞ ከራሳችን ላይ አስረን ምን እናደርጋለን ማለት ነው? ትንሣኤውን እንጠባበቃለን። ተንሶ ለጸሎት በቃ አዳም ነፃ ወጣ ዲያብሎስ ታሰረ የሚለውን እየሰማን ቅዳሜ ዕለት ጧት ይሰጡናል። ከዛ በኋላ ያንን አስረን ቤተክርስቲያን እዛው እናድራለን። እግዚአብሔር የፈቀደለት ስጋው ደግሞ ይቀበላል። ያልተቀበለ ደግሞ በዓሉን አክብሮ እዛው አድሮ እዛ በኋላ ቅዳሴ ተቀድሶ ወደ የቤቱ ይመለሳል ማለት ነው። መቼ? ቅዳሜ ሌሊት። እስከዛ ጊዜ ግን ቄጠማውን ከራሳችን አናወርደውም ማለት ነው። ስለዚህ ለምለም ቅዳሜ ትባላለች፣ ስዑር ቅዳሜ ትባላለች። ስለዚህ እግዚአብሔር ቤተሰቦች ከብዙ በትንሹ አባይን በጭልፋ እንዲሉ የተዋሕዶ ልጆች ከሰኞ እስከ ቅዳሜ ያለችውን ቀን ነግራቸዋለሁኝ። በምችለው ደግሞ ጥበቡ ከበዛላቸው እግዚአብሔር አምላክ ጸጋውን ካበዛላቸው ሰዎች ደግሞ ከአባቶቻችን ብዙ እንደተማራችሁ ተስፋ አድርጋለሁ። እናንተም ይህንን ደግሞ ምንም ቢሆን አፈጎልዳፋም ቢሆን ደካማም ቢሆን እግዚአብሔር አምላክ የሰጠንን ነውና ለሰዎች የምንሰጠው እኔም ካለኝ ይህንን አበርክቻለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አነሳስቶ ስላስጀመረን አስጀምሮ ስላስፈጸመን ቅዱሳን አምላክ ለእግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኪርያላይሶን በሰላም ያድርሰን።